ሰላማችሁ ጤናችሁ በያላችሁበት ብዝት ይበል እያልኩኝ ዛሬም እጅ ከምን ካላችሁኝ እጅ ከፍቅረ ማርቆስ ደስታ ከሚሳም ተራራ ከተሰኘው መጽሐፉ ጋር ነው የመጣሁት። ይህንን መጽሐፍ ገበያ ላይ እንደዋለ አላወኩኝም ነበረ። በቅርቡ ሌሎች መጽሐፍቶችን ለመግዛት የመጽሐፍ መደብር ሲሄድ ከመሃል ተሰድረው አገኘሁትና ምንም አይነት ጊዜ ሳላጠፋ ነበር መጽሐፉን ይዤ መጥቼ ማንበብ የጀመርኩትና ርዕሱን እንዳየሁት የተሰማኝ መጀመሪያ ያው የፍቅረ ማርቆስ ደስታ የሚሳም ተራራ እንደሌሎቹ እንደነ ኢቫንጋዲ እንደነ ከብስጋ በስተጀርባ እና የመሳሰሉት መጽሐፎቹ የሌሎች ነገሮች ታሪክ ባህል ነገሮች ላይ ያጠነጠነ ነው ብዬ ነበር ያሰብኩትና ቤት መጥቼ ገና መጽሐፉን ገለጥ አድርጌ ከመግቢያው ጀምሮ ያው እኔ ብዙ ጊዜ መጽሐፍ ሳነብ መግቢያው አይቀረኝም፣ እያንዳንዱ ነገር አይቀረኝም ሳነብና ከዛ ጀምሬ ሳየው የራሱን የህይወት ታሪክ የህይወት ተመክሮ የህይወት ልምዱን አሁን እስካለበት ሁኔታ አንስቶ ካስተዳደጉ ከቤተሰቦቹ ከነገሮች አቀናይቶ አዋህዶ በድንቅ ያተራረክ ብቃት ነው የጻፈልን። በ223 ገጾች ውስጥ በዚህ መጽሐፍ ያልታጨቀ የህይወት ልምድ የለም። የዚህ ድንቅ ደራሲ የፍቅረ ማርቆስ ደስታ የህይወት ልምዱን በዚህ ሁኔታ አቀናጅተክ ስላበረከትክልን ስላበርክቶክ እጅግ በጣም አመሰግናለሁ እላለሁኝ። እና ታዲያ ይሄ መጽሐፍ ውስጥ ብዙ ነገር አግኝቼበታለሁ እና እንዴት ነው ከከፍታ ወደ ዝቅታ እንዴት እንደሚኬድ እና በዛ ሁኔታ ውስጥ በዛ ውጣ ውረድ ውስጥ የሰው ጥንካሬ ምን ያህል እንደሆነ በሚያሳዝንም እጅግ በጣም እንባ እያላችሁም አንዳንድ የህይወት ልምዱን እንድታነቡ ትገደዳላችሁ። ያው ሁላችንም እርግጥ ነው ያልተገለጠን መጽሐፎች ነን። ውስጣችን ህይወታችን ላይ ብዙ አይነት የሚያሳዝኑም የሚደንቁም የሚያስጨበጭቡም ታሪኮች አሉን። የፍቅረ ማርቆስ ለየት የሚያደርገው እኛ የምናውቀው እነዛን ሁሉ መጽሐፎቹን የጻፈ ስኬታማ እና ድንቅ ጸሐፊ መሆኑን ነው እና ስኬት ላይ ያለ ሰው አድርገን ነው የምናስበው። እርግጥ ነው የራሱ የሆኑ ውጣ ውረዶችን ሊያስተናግድ ይችላል። ግን በዚህ ደረጃ የህይወት ፈተናዎችን እና ሁኔታዎችን ያስተናግዳል ብዬ ለአፍታ ማስቢ ስብባል ስለዚህ ደራሲ ላስብ አልችልም እና ምን ያህል ግን ጥንካሬን በዚህ ውስጥ እንዳስተማረኝ ምን ያህል የሰው ልጅን ብርታትን የህይወትን ሁኔታ እንዳስተማረኝ ልነግራችሁ ልገልጽላችሁ እኔ አልችልም። ምክንያቱም እናንተ ራሱ ስታነቡ ይህንን እውነት ስለምታረጋግጡት እንድታነቡት ለእናንተ ልተውላችሁና ብዙ ሀሳቦችን አስቀምጦበታል። ይሄ ማለት ከህይወቱ ውጣ ውረዶች ባሻገር የራሱን የሆኑ ምልከታዎች ማህበራዊ ህይወት ላይ ፖለቲካዊ ሁኔታችን ላይ የተለያዩ ነገራችን ላይም እንደዛው እያዋዛ ነው ያስቀመጠውና አጻጻፍ ሁሌም የሚገርም ሰው እንደሆነ የሚገርም ደራሲ እንደሆነ መጽሐፉን ያነበባችሁ ሰዎች ምስክር ናችሁ። እኔም ያው ምስክር ነኝ ለሱ ስራዎች ማለት ነውና ይህንንም ታዲያ መሀል ላይ የሱ ታሪክ መሆኑን ረስቼ እንደ ገጸ ባህሪ ተመስጬ ነበር ሳነብ የነበረውና ካሁን ምንድነው የሚያጋጥመው ህይወቱ ወዴት ነው የሚሄደው የሚለውም ማለት ነው። እርግጥ ነው አሁን ያለበት ሁኔታ ደስ የሚል ቢሆንም ግን ያሳለፋቸው ነገሮች እጅግ በጣም የሚያሳዝኑ ከዛ ባሻገር ደግሞ እንደ ህይወት ተሞክሮ ደግሞ ደስ የሚሉ ነገሮች ናቸው እና መጀመሪያ ላይ እንዳልኳችሁ ውድቀት የተለያዩ ነገሮች ያሉ ነው የሰው ህይወት ውስጥ ሁላችንም ውስጥ ያለ ነው ብለናል። የሱ የሚገርመው ከከፍታ ላይ ባልጠበቀው መንገድ ባልጠበቀው የህይወት ሁኔታ ውስጥ ተገኝቶ እንዴት እነዛን ነገሮች እንዳስተናገደ ነው የሚያሳየው። ያስገረመኝም እሱ ስለሆነ ማለት ነው። እናም እንደተለመደው ከዚህ ከ223 ገጽ መጽሐፍ ውስጥ የተወሰነውን ቀንጭቤ ለማስተዋወቅ ያህል አነብላችኋለሁ። አብራችሁን ቆዩ። መግቢያውን ባነብላችሁ ደስ ይለኛል። ምክንያቱም ያው መግቢያው የራሱ እንትን ስለሆነ ማለት ነውና ጨለማ በጠዋቱ ትናንቴ ውስጥ
ትዕይንታዊ በሆነ ሁኔታ የሚታየኝ የምስል ድግግሞሽ ነው። ድግግሞሹ ብዙ ዘርፍ ያለው መስሎ ነበር የሚሰማኝ። በሂደት ግን የተረዳሁት ለካ ህይወት በጊዜ መጠን ሲርቁት የሚለዩት ነው። ብልጭ ሲል መከራና ስቃይ ይታየኛል። ብልጭ ሲል ስኬትና አስተምሮት፣ ደግሞ ብልጭ ሲል ፍርሃትና ውድቀት። ብልጭ ሲል መከራና ስቃይ፣ ስኬትና አስተምህሮት፣ ፍርሃትና ውድቀት። የህይወት ትዕይንቴ እንደ መድረክ ትዕይንት ድግግሞሽ ነው። ለምን እንዴት እየሄደ ለምን አርቅም። ባለ 5 ገቢር የሆነውና የሚደጋገም ህይወቴ ግርም አለኝ። ዋናው ገጸ ባህሪ እኔ ነኝ። መሬት መድረኬ ናት። ዓለም የቲያትር መድረክ ናት። ጊዜም ደራሲ ነው። ለዚህ ሁሉ ተዋናይ እያንዳንዱ ሰው ነው አለ ሼክስፒር። እውነቱን ነው የተናገረው። ዓለም ስለምትባለው ትልቅ መድረክ ነው። በዓለም መድረክ ደራሲው ጊዜ ነው፣ ተዋናዩ ደግሞ እያንዳንዱ ሰው። ምክንያቱም ገቢሩ እጅግ በጣም ብዙ ነው። ለእኔ ለራሴ ግን መሬት መድረኬ ናት። ዋናው ገጸ ባህሪ እኔ ነኝ። አእምሮዬ ደራሲ፣ ህሊናዬ ደግሞ ዋና አዘጋጅ ነው። በእኔ በባለ 5 ገቢር ትንሽ የህይወት ትርኢት ሼክስፒር በሳላት የዓለም መድረክ ደግሞ ከተዋናዮቹ አንዱ ነኝ። እኔ በሁለት መድረክ ላይ ትወናዬን ተመልከቱ ብሎ ነው መግቢያውን የሚጋብዘን ማለት ነው። እርግጥም ምንም ሳይሰስት ራሱን በደንብ ነው ያስኮመኮመን። ለዛም በድጋሚ አመሰግነዋለሁ። የልጅነቱን ሁኔታ ትንሽ ቀንጭቤ ላንብብላችሁ። አክስቴ የሺ አረግ ይላል። አያቴ ሁሌ የምትመርቀኝ እጅ ከላይ እንጂ ከታች አይሆን እያለች ነበር። በህይወት ዘመኔ ግን ልቤ እንጂ እኩል እጄ ከታች ሆኖ ያውቃል። እጄ ከታች ሲሆን አያቴና ምርቃቷ በአይነ ህሊናዬ ድቅን ይሉብኛል። ምርቃቷ ብዙ ጊዜ ይፈጸማል። አንዳንዴ ግን እንደ ቀጭን ንፋስ ሽው ብላ የምታልፍ እጅ ከታች የምታደርግ አጋጣሚ አለች። በሚገርም ሁኔታ ከሰቀቀን ይልቅ ፍቅርን፣ ትህትናን የምታልፍ ሁለት ደጋግ ሁነቶችን ላንሳ ይላል። ወላጆቼ ወደ ገነት ከሄዱበት በኋላ እንደለመድኩት የሚንከባከበኝ አጣሁ። ምን ማለት እንደሆነ ይገባቸዋል መቼም። እንክብካቤ ማጣት ስል አክስቴ ሻረግ አለማየሁ ትባላለች። ሲበዛ ቀን የመስጠት ጌታ ናት። ቤቷ ጭርንቁስ ያለ እቃዎቿ ቢሸጡ ቢለወጡ ከጥቂት ሳንቲሞች የማይበልጡ ናቸው። አክስቴ ሻረግ ፊት ግን ግንባሯ ላይ ሁሌ የምታበራ የግል ፀሐይ እንዳላት ሁሉ ብርት ያለ ነው። ሰላም የሰፈነበት አይኗ በቅንነት እንደ አንጸባራቂ ሉል የሚያብረቀርቅ አንድ የክት ነጠላ ቀሚስ ብቻ የነበራት። ከዕለታት አንድ ቀን ፍሬው እንደተሸለቀቀበት የበቆሎ አገዳ ጥውልግ ብዬ ልጠይቃት ሄድኩ። እዚህ ቤት ብዬ ጠዋት ተከፍቶ ማታ የሚዘጋውን በሯን አልፌ ገባሁኝ። አራዊ ፍቅሩ አክስቴ እኔ ነኝ አልኳት። አገላጣ ሳመችኝ። እኔን አፈር ይብላኝ አንተማ አይደለም ጥቁርቁር ብለ አመድ ቡን ብሎ ብላ አቅፍ አደረገችኝ። መታቀፍ መድኃኒት መሆኑን ያወቅኩት ያኔ ነው። አሁን ምናልባት እኔ ባለፍኩበት የሄዱ ሰዎች የከፋ ሰው ወይንም ያዘነ ሲያዩ መታቀፍ ትፈልጋለህ ይላሉ። ከልብ በሚመነጭ መድኃኒት ለማከም አክስቴ ይሻረግ እንባዋን በነጠላዋ እየጠረገች አጠገቤ ቁጭ አለች። ትከሻዋ ላይ ራሴን ደገፍ አድርጌ በሁለት እጆቿ አቀፍኳት። ፍቅሯ፣ ሰላሟ ከሞቃት ወደ ቀዝቃዛ እንደሚፈሷ በመላ ሰውነቴ ሲፈስ ይሰማኛል። ከዚያ ቆይ አንድ ጊዜ ብላ በስሎ የሚንፈቀፈቀውን ድንች ከጣደችበት ምድጃ አወጣች። ዳጣ ላይ እንጀራና አዋዜ አድርጋ ሙክክ ብሎ የበሰለውን ድንች በስስት አይኔን እያየች ወዲያ ወዲህ እየላጠች አጎረሰችኝ። አክስቴ ቆይ አረ የጎረስኩትን አላምጬ ለዋጠው መች በላ እንደዚያ ዝም ብለ በአፍ እኮ ነው የምታዞረው አለችኝ፣ ትካዜዋን ዋጥ እያደረገች። ከዚያ በጆግ ውሃ እያፈሰሰች ፀጉሬን አጥባ በነጠላዋ አደራረቀችኝ። በዛ በሚሞቅ ፍቅሯ ተጃቡኜ ተኛው። ገልበጥ እንኳን ሳልን ፀሐይ ፍንትው ብላ ስትወጣ ነቃው። አክስቴ ሻረግ ተነስታ ጉድ ጉድ እያለች ነው ቁርሴን እንደ ህፃን ልጅ እያጎረሰችኝ አብላችኝ። አንተ ፍቅሩ አፈር ስሆንል በአንድ እንጨት ሲሄድልህ የዛሬን እደር አለችኝ። ደጉ አክስቴ ትምህርቴ ያልፍብኛል እንጂ እኔም አብሬሽ ብቆይ ደስ ይለኝ ነበር አክስቴ አልኳት። ያን ቀን ነው ከሚመቸኝ ማህፀን ሳልፈልግ እንደወጣ የታወቀኝ። ምን ነበር አልወለድም ማለት ቢቻል ያሰኛል። ከመወለድ በኋላ ያለው ውጣ ውረድ የነበረው እንዳልነበር እየሆነ ይላል። እንግዲህ ህይወቱን እንደዚህ እያለ ነው እያስኮመኮመን የሚያዘልቀን እስከ 200 ምናምን ገጹ ማለት ነው። ሌላም አንድ ነገር ብጨምርላችሁ ደስ ይለኛል። ምክንያቱም መጽሐፉን
ለማንበብ ስለሚረዳችሁ ማለት ነው፣ ስለሚያጓጓ። መሪዎች ከኃላፊነታቸው በላይ ለስሜታቸው እየተገዙ የራሳቸው ያልሆነውን በመቀማት በቤተሰባዊ እብሪት በመታወር የሚያመጡት ጦስ በሁለት ዓለም ጦርነት ውስጥ አልፈን ይሄው ወደ ሶስተኛው ዓለም ጦርነት እያስገባን ነው። ብዙ ምልክት አይተናል፣ ግን አልተማርንም። የግፈኞችን የመጨረሻ ሽንፈት እናውቃለን፣ ነገር ግን ግፍን ከመፈጸም አንታረምም። ይቅርታን ኃይልን እናውቃለን፣ መተግበር ግን አልቻልንበትም። ሁለት ያለው አንዱን ይስጥ እንላለን፣ ሁለት ያለው ግን ሲያካፍል አናይም። ቀኝህን ሲመቱ ግራህን ስጥ፣ ጠላትን ውደድ የእምነቶችን የማዕዘን ድንጋያት ናቸው። ግንቡን ማክበራችን የሚያሳይ አስተዋጽኦ ግን የለንም። ስለዚህ እምነታችን የሚፈልገውን የማድረግ አቅም አልሰጠንም። ፍቅራችን የጥቅም ድርድር ነው፣ ተስፋችን ቅዠት ነው። ተበድለን ብለን የምናላዝን በትክክለኛ ፈራጅ ፊት ብንቆም በደል ያልፈጸመ በበደሉት ላይ ድንጋይ ወርውሮ ወግሮ ይግደል ብንባል ቆሞ የሚያቆይ በራስ መተማመን የሌለው ነው ተብሎ እንዳነበብነው ህይወታችን ብቅ ጥልቅ ነው። ጠላቂም አጥላቂም እኛው ሰዎች ነን። ወደ ራሳችን ስንመጣ ኢትዮጵያን አኬልዳማ ያደረግናት በጋራ ነው። ለመለወጥ ጦርነት ሳይሆን እውቀት ነው የሚያስፈልገው። እኛ ግን ውሃ የሚያነሳ ምክንያት ከሀገራችን እድሜ እኩል በሆነ ጦርነት አልፈናል። ሀገራችን ነፃ ለማውጣት ካደረግነው የጉንደት እና አድዋ ጦርነት ይልቅ ህዝባችንን ነፃ ለማውጣት በሚል እብሪት የለኮስነው ጦርነት ብዙ ህይወትን ጨርሷል። ንብረት ቅርሳችንን አውድሟል። የድሃ ድሃም አድርጎናል። እኛ የሚከብድ የታሪክ ብልኮ የለበስን በዓለም ጥቁሮች የነፃነት ቀንዲል የበራብን ሆነን እንሳል እንጂ በምዕራባውያን ምጽዋት የምንኖር በጦር መሳሪያቸው የምንገዳደር እግራቸው ስር ወድቀን ፍትህ የምንለምን ነን። የጥቁር ህዝቦች መኩሪያና ማፈሪያ የክርስትናና የእስልምና የአገር በቀልና የአይሁድ እምነቶች አገር እንዲህ ካለው የጦርነት አዙሪትና ጠኔ እንዴት መውጣት ተሳናት? እንቆቅልሽ አይደለም፣ ምክንያቱም ግብዝነት ነው፣ ስግብግብነት፣ እብሪት ነው፣ እኔ የእኔ ማለት ነው ይለናል። እውነት ነው፣ የሚያም እውነት እና ትክክለኛ ሀቅ የሆነ ነገር ነው አሁን ባነበብኩት ውስጥ የምናገኘው እና ከዚህ በላይ መጽሐፉን ራሳችሁ ገዝታችሁ እንድታነቡት ስል እጋብዛለሁ። ስለዚህ እንደተለመደው የምላችሁ ይህንን መጽሐፍ ድንቅ መጽሐፍ ለምትወዱ ሰዎች በተለይ ደግሞ ለራሳችሁ፣ ምክንያቱም ለራሳችን ጥሩ ጥሩ ነገሮች መስጠት ስላለብን ከነዛም ውስጥ አንዱ ድንቅ ስጦታዎች መጽሐፎች ናቸው። መጽሐፎች ጓደኛ ናቸው፣ የክፉ ቀን መክፊያ፣ የትካዜ የተለያዩ ነገሮች፣ ጨለማን ብርሃን የሚያለብሱልን ብዙ ነገር ማለት እችላለሁ ስለ መጽሐፍት ማለት ነው። እና ስለዚህ እነዚህን ድንቅ ነገሮች ለራሳችሁ መውደድ ስላለባችሁ ለምትወዱት ለራሳችሁም ጭምር ገዝታችሁ እንድታበረክቱ እንድታነቡ ስል እጠቁማለሁኝ። ይህን ድንቅ መጽሐፍ ትወዱታላችሁ። ስለዚህ ለምትወዱትም እየገዛችሁ እንዲያነቡት አድርጉ፣ ጋብዙ እላለሁኝ። ለዛሬ ነበር መጽሐፍ የፍቅረ ማርቆስ ደስታ የሚሳም ተራራ የተሰኘ ድንቅ መጽሐፍ ነው።